እውነት ከእውነቱ አያመልጥምና እንግዲህ ወይዘሮ ራሄል ዛሬ በቁጥጥር ስር ውላለች። ይኸው ለማምለጥ እየሞከረች ባለችበት ምንም ሳታስበው ፖሊሶችና ባቢ ከፊቷ አገኟት። የምትገባበት ግራ ገባት። ራሄል እንግዲህ ጽናትን ልቧን ሰብረዋለች። የማይሆን ነገር ልካ ከባቢ ጋርም አለያይታቸዋለች። ባቢም አሁን ላይ በጣም ልቡ ተሰብሮ በሀዘን ላይ ነው ያለው። ሄደህ ይቅርታ ጠይቃት ቢሉትም እኔ የምሆናት ሰው አይደለሁም፣ ፊቷ መቆም አልችልም ይላል። እውነትን ማስረዳት ግን የሚመስል ነገር አልነበር። እሱ ግን ይህን ማድረግ አልቻለም። ሮቤልም ዛሬ ለብሌን ሁሉንም ነገር ነገራት። ብሌንን በምን መንገድ ልጅ እንደተዋወቃት ብሌንም በጣም ደነገጠች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ እንግዲህ በክፍል 48 መጥቼላችኋለሁ ማለት ነው። ራሄል እንግዲህ ተንኮሏን ጀምራ ነበረ። ያው መርዟን እየረጨች ነበር። ለጽናት ቪዲዮ ልካ ነበር ማለት ነው። ሁሉንም አላማዋ ተሳክቶላታል። የጽናትን ልብ መስበር ነበር አላማዋ። ይሄንንም አድርገዋለች። አሁን ላይ ጽናትና ባቢ ሁሉም ላይ የብቻቸው ናቸው። ጽናትም ከዚህ በኋላ ባቢ የሚባል ሰው የለም ትላለች። እሱ ለጽናት የመሆናት ሰው አይደለሁም ይላል። ጽናት እያለቀሰች ባለችበት አባቷ ቢያባብላትም ምንም ቢላት ልትረጋጋለት አልቻለችም። ጥሎ ከቤት ወጣ። ከቤት ወጥቶ እየሄደ ባለበት ሮቤልና ብሌን ወደ ቤት ገቡ። ብሌን ከሮቤል ጋር ትታቸው የጽናትን አባት ተከትለ ወጣች። ጋሽ ግርማ ወደ ልትሄድ ነው? እባክህ ተመለስ እያለች ትለምነዋለች። እባክሽ የልጄን ዓይን ማየት አልችልም፣ የእሷን ለቅሶ ማየት አልችልም። አንቺ አረጋጊያት፣ አንቺ ነሽ የምታስፈልጊያት ከጎኗ። እኔ ወጣ ብዬ አየር ልውሰድ ሲላት፣ ብሌን ግን ለዚህ ነገር አልመሰላትም። ራሄልን ሄዶ አንድ ነገር ያደርጋል ብላ ስጋት ስላላት ወደ ጽናትን መመለስ ፈለገች። እሱንም መከተል ፈለገች፣ ግን ወደ ጽናት ተመለሰች። ሮቤል አንቺ ውጭ እኔን ገትረሽ እዚህ ትተቃቀፍ ያለሽ አለ። ብሌን ጽናትን እያባበለች ባለችበት ጽናት ማልቀሷን አላወቀም። ጽናትም እንባዋን እየጠራረገች እያለ ጽኑ ብሎ እሷን ማባበል ጀመረ። ሮቤልም እንግዲህ አንቺና ባቢ ተገናኝታችሁ ተነጋገሩ እያላት ይገኛል። አዎ አጥፍቷል፣ ይቅር የማይባል ጥፋት እንደሆቃለሁ፣ ግን ሁሉንም ነገር ተነጋገሩ ይላታል። ምን አይነት እውነት ኖሮት ነው ከሱ ጋር የምነጋገረው? አሳስታኝ ነው፣ ተሳስቼ ነው እንድላይ ነው ትላለች። ባቢም ለብቻው ቁጭ ብሎ ምንድን ነው ያደረኩት ነገር እያለ ይቆጫል። የጽናትን ፎቶ እያየ ሮቤልም ባቢ ጋር ደውሎ ራሄል ለጽናት ቪዲዮውን እንደላከችላት ነገረው። ጽናት በጣም ተጎድታለች፣ ምንም መረጋጋት አልቻለችም አለው። ግርማም እንግዲህ ራሄል ቢሮ ሂዶ ነበረ። ራሄል ግን አልነበረችም። እዚያው እየተቆጨ ባለበት፣ እየተናደደ እየተበሳጨ ባለበት ሰዓት ባቢ መጣ። የጽናት አባትም ለምን እያለ ባቢን ሲወቅሰው፣ ጋሽ ግርማ እኔ ምን እንደተፈጠረ እንኳን ምንም የማውቀው ነገር የለም አለ። ጽናት ህመሟ በዛ አለ። አዎ ልክ ነህ ጋሽ ግርማ፣ ለጽናት የማይገባትን ህመም ነው የሰጠኋት። እኔ ለእሷ የምገባ ሰው አይደለሁም አለ። ራሄል እንግዲህ ሮቤልና ብሌንን ለማለያየት ሌላ ሴራ ደግሞ አድርጋለች። እስካሁን እንግዲህ ብሌን የተላከላትን ነገር አላየችም። ራሄልም
ሮቤል ደውላ እኔ የሰዎችን ህይወት ማበላሸት ደስ ይለኛል፣ በሰዎች ሀዘን መዝናናት ያስደስተኛል አለችው። እንዴት እንደዚህ ታደርጊያለሽ? እንዴት ሲላት ያልኩት ነገር ካልሆነ ያላቸውን በሀዘን ውስጥ ተክቼ መንጠቅ እፈልጋለሁ አለች። ፖሊሶች እንግዲህ አቶ ተስፋዬን ማን እንደገደላቸው አውቀዋል። አቶ ተስፋዬን የገደለቻቸው ራሄል እንደሆነች ተረጋግጧል። ባቢና የጽናት አባት አብረው ባሉበት ፖሊሱ መጣ። ወይዘሪት ራሄልን ፈልጊያት ነበር ሲል ምን ነው ምን የተፈጠረ ነገር አለው ብለው ጠየቁት። እንግዲህ አቶ ተስፋዬ የተገደለበት ሽጉጥ ስናስተያይ ቁጥሩን ያ መሳሪያ የተመዘገበው በወይዘሪት ራሄል ነው። ስለዚህ ገዳይዋ እሷ ናት ብለን ጥርጣሬ ስላለን እሷን በቁጥጥር ስር ለማዋል ነው አለ። ፓፒ ደነገጠ። እንዴት? ለምን? ምን ፈልጋ እንዳደረገ ይችላል? ፖሊሱም እንግዲህ አንዳንድ ጊዜ እውነት የመሰሉ ብዙ ውሸቶች አሉ አለው። ባቢ አንተ ተረጋጋ፣ ማንም ከህግ በላይ መሆን አይችልም፣ በቅርቡ በቁጥጥር ስር እናውላታለን፣ በሉ ሰላም ዋሉ ብሎ ተሰናበታቸው። ባቢም የጽናትን አባት እቅፍ አድርጎ ማልቀሱን ቀጠለ። እባክህ ባቢ ተረጋጋ፣ እንደዚህ መሆን አያስፈልግም ሲለው አዎ እሰራላታለሁ ብሎ እንባውን ጠራርጎ ተነሳ። የጽናትም አባት ቤት ሂዶ ጽናትን በይተነሽ የሆነ የደስ አለ፣ እሱን ደግሞ የምነግርሽ በዚህ ሁኔታ ሆነሽ አይደለም፣ ተነሽ አላት። ብሌንም እባክሽ ተነሺ፣ አድርጊ ያለሽን አድርጊ፣ የወሬ ሱስ አለብኝ እባክሽ ትላታለች። ለዛሬ ይቅርብሽ ብትላትም ብሌንም ልትዋት አልቻለችም። ዘፈን ዝፈኝ ተባለች፣ እሱንም ዘፈነች። እባክሽ ንገረን ሲሉት የአቶ ተስፋዬ ገዳይ ወይዘሪት ራሄል ሆነች ሲላቸው በደስታ ሶስቱም ተቃቀፉ። ወይዘሮ ሮማንም በድብቅ ይሄን ነገር ትከታተል ነበርና እያዳመጠቻቸው ነበር። ለራሄልም ደውላ ነገረቻት። ራሄልም በቃ ስልክ ላጥፋ ብላ ስልኳን ዘጋች። ለመደበቅ በጥፍ ሄደች። ይህን ነገር እንዴት በፍጥነት አወቁ እያለች ግራ ተጋባች። ባቢና ሮቤልም እያወሩ ነው። ባቢም የአባቱ ገዳይ ራሄል እንደሆነች ለሮቤል ነገረው። ራሄልን አውቃታ ይመስለኝ ነበር፣ በጣም ብዙ አመት ቆይተን ነበር፣ ለካ አላውቃትም እያለ ባቢ በቁጭት ያወራል። ቆይ እሺ የኔን አባት ለምን ገደለችው? ምንድን ነው ፍላጎቷ? ሲል ሮቤልም ባቢ ይህማ ግልጽ ነው፣ አንተን ፈልጋ አልመጣችም፣ የመጣችው ገንዘብ ፈልጋ ነው። አቶ ተስፋዬን ገደለች፣ ወራሽ አንተ ነህ፣ ከአንተ ደግሞ ትወስዳለች አንተን አግብታ አለው። አይ የገንዘብ ኃይል የሰው ልጅ እያሽከረከረው ነው። የሰው ልጅ ሳይሆን ገንዘብን የሚያሽከረክረው ገንዘብ ሆኗል የሰው ልጅ የሚያሽከረክረው አለ ባቢ። ልክ ነው ጊዜው እንደዚህ ሆኗል አለው ሮቤል። ጽናት ቪዲዮውን ስታየው ምን አለች አለው። ሮቤልም በጣም ተጎድታለች፣ ጽናትን በጣም ጎድታሃታል አለው። ድጋሚ አይንህን ማየት ራሱ የምትፈልግ አይመስለኝም። እንዴት ታይኛለች? እምነቷን በልቼዋለሁ እያለ ባቢ ይጸጸታል። ጽናት እኔን ማጣት አይጎዳትም፣ እኔ ነኝ እሷን ማጣት የሚጎዳኝ ያለ። የጽናት አባትም ስለ ሮቤልና ራሄል ብሌን እየጠየቃት ነው። እንዴት ነው ትውውቃቸው ሲላት ስለ ትውውቃቸው አላውቅም፣ ግን የሚወዳት ይመስለኛል አለች። የኔ ልጅ እህትሽ ናት፣ እህትሽን ጠብቂያት ብሎ ነገራት። እሺ ባባ። ራሄል ብሌን ብዙ ችግር ቢደርስባት እንዳንቺ መቋቋም አችልም፣ ስለዚህ እባክሽ አላት። ጽናትም ለአባቷ ሌላ ሰርፕራይዝ እንዳለው ነገረችው። እባክሽ ምንድን ነው ልጄ ሰርፕራይዙ አላት። እስኪ ገምት ምን ያስደስታል ስትለው እኔ የሚያስደስተኝ በዚህ ሰዓት የአንቺ ሳቅ ነው አላት። ሌላ ለአንተ የሚያስደስትህን ነገር ስትለው ከዚህ በላይ ምንም የለም ልጄ አላት።
እሷም ባቢ ድርጅቱን እንደመለሰላቸው እንትኑን ዶክሜንቱን በሙሉ ሰጠችው። አቶ ግርማም በደስታ ጽናትን እቅፍ አድርጎት አለቀሰ። ይህ እኮ ትልቅ ልብ መኖርን ይጠይቃል። ይሄ ልጅ መልካም ልብ ያለው ልጅ ነው አላት። አዎ አለችው። እንግዲህ ፖሊሱ እና ባቢ ራሄል የት ልትሄድ እንደምትችል እየጠየቀው ነበር። እሱም የእህቷ ቤት አለ፣ እዛ ትሄዳለች። አንዳንድ ጊዜ እህቷ ሀገር ውስጥ አትኖርም አለው። እዚያ እንሄድ ብለው ተያይዘው ሲሄዱ ራሄልም ለማምለጥ ወዲህ እየተመለከተች ስትሄድ ፊት ለፊቷ አገኘቻቸው። ውድ የቻናሌ ተከታታዮች ለዛሬ የነበረን ቆይታ ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ቆዩልኝ። ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው።